ድሮ እናቴ ቡና ተቆልቶ ቡናውን አትጠጣም ነበር። ትቆላና እንደ ቆሎ ነበር የምትቆረጥመው ማለት ነው። እና እሱም ለካ ሱስ ይዛል። እኔ ደግሞ ያው ልጅም ብሎ ድሮ ልጅ ሆነን ስለነበር ትኩረት አልሰጠውም። ግን አሁን ላይ አንዳንድ ሰዎች ሲሉ ስሰማ ለካ ቡና ተቆልቶ እንደ ቆሎ የሚቆረጠመው እሱ ራሱ ከባድ ሱስ ነው። እስቲ ምን ያህሎቻችሁ ስለዚህ ታውቃላችሁ? ብዙ አላውቅም። እኔ ግን እናቴ በጣም ቡና ተቆልቶ ትበላ ነበረ። ይህም በጣም አስታውሳለሁ በልጅነቴ። ምጠጣ ሁላ አይመስለኝም ስትጠጣ ከማያት ስትቆረጥም እንደ ቆሎ ነው ማያትና ይሄ ነገር እስቲ የምታውቁ ደግሞ ይሄን አስረዱኝ። እንግዲህ የኔ ቡና አፈላል ደግሞ ያው እንደዚህ ነው፣ ዝም ብሎ ነው። ዱርዬው ቡና ይባላል አይደል? የትም ቦታ ላይ በቃ ቁጭ ላለው ጠረጴዛ ላይም ከሆነ ባለሁበት ቦታ ላይ ፕሮሰስ የለውም፣ ጉዝጓዝ ምናምን የለውም። ግን ያ ማለት አልወድም ማለት አይደለም። ሰው አድርጎ ስጠጣ ሰው አቀራርቦ ተዘጋጅቶ ከሆነ ደስ ይለኛል። ተጎዝጉዞ በቃ ደስ የሚል ግን ራሴ ሳፈላ የተመቸኝ ቦታ ላይ ነው። አንድ ሲኒና አንድ ጀበናውንም ይዤ ቆሜ ሁሉ ስቶቭ ጋር ልጠጣ እችላለሁ። ዲስ ኢዝ ሚ እና ጨስ እስቲ ጭሱን እየሸተታችሁ ነው። በደንብ ሸተተት እያደረጋችሁ ቦለለለል እያለ ጭሱ ደስ ይላል። በጣም ደስ ከሚለው ፓርቱ ቡና ሲፈላ ያለው ጭሱ ድባቡ ከደጅ ሲጨስ ራሱ ደስ ይላል። እና እኔ እጣን የማይበረክትልኝ ነገር ካስቤዛ እኩል የሚሸመት ነገር በኪሎ ስንት ኪሎ እንደሚጨርስ ራሱ አላውቅም። ዝም ብዬ ነው ማጨሰው። እና ይሄ ነገር እንግዲህ ኢኮኖሚ ያናጋል ብዬ አስባለሁ። እና ቡና ቤቶች ስፖንሰር ሊሆናችሁና የመጣው ቡና ላሽት እና ደግሞ ዛሬ ቡና በባዶ የመጠጣት ቻሌንጅን ለመወጣት ነበረ ይሄ ቡና ሲቆላና ሲፈላ የነበረው። ከዛ አፍልቼ ቆልቼ ሁሉን ከጨረስኩኝ በኋላ መጠጫ ሰዓት ላይ ቪዲዮ እየቀረጸ ነው ብዬ ስልኬ እንዲህ ቁጭ አድርጌው ነበረ። ግን እሱ ቻርጅ ጨርሶ ለካ ዘግቷል። ፎከስ አላደረኩም ነበር። ልክ ልጠጣ ቀና ስል ቻርጅ የለውም ድርግምግም። እንግዲህ አማራጭ የለኝም እና ቡናውን ጠጣሁት። ግን ቪዲዮ ነገ ሰራለሁ፣ ፕሮሚስ ነው።